السلام عليكم ورحمة الله وبركاته. سلام تنايستلين كبراتنا كبران يمالك ميكس إتيو مرجع تكتاتاي بيت سابوچاچن እንደምን አመሽታችኋል ለምሽቱ ያዘጋጀናቸው መረጃዎች ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የሙፍቲ ሼህ አደም ቱላ ህይወት እጅግ የሚያስደስት ነው የሙፍቲ ሼህ አደም ቱላ ህይወት እጅግ የሚያስደስት ነው እድሜያቸውን በሙሉ በዲን ክድሚያ ነው ያሳለፉት ሙሉ ስማቸው ሼህ አደም ቱላ አህመድ ኢብራሂም ኡስማን ወይም ሸንኮር ይባላሉ ወደ 110 ዓመት የሚጠጋ እድሜ በህይወት ኖረዋል ከዚህ ቀደም ከኑረል ሁዳ ቲቪ ጋር ባደረጉት ቃለ ምልልስ እርሳቸውና የጎረቤት ልጅ በተመሳሳይ ዕለት የተወለዱ ሲሆን የጎረቤቱ ልጅ አባት ልጁ የተወለደበትን ቀን በማስታወሻ የተጻፈውን መነሻ በማድረግ በጊዜው እድሜያቸው 104 ዓመት እንደሆነ ገልጸው ነበር ከሁለተኛው የጣሊያን ወረራ ቀደም ብሎ ነበር በ12 ዓመታቸው ያሉ በሶማሌው ሼህ መሐመድ ኢብራሂም ኩርኩሮ ላይ ቁርአንን ጨርሰው ሰፊናንና ኡምደቱል አህካምን ኪታብን ተማሩ ሼህ አሊ አርሲ ዘንድ ለ10 ዓመታት የተለያዩ የፊቅህ ኪታቦችን እስከ ሚንሃጅ ድረስ ተማሩ የአረብኛ ቋንቋ ነህው ሰርፍ በያንና መንጢቅ የጅማ ተወላጅና በአኒ ማዕከል በተማሩት በሼህ አብዱል መጂድ ዘንድ ጀምረው ሐረሩ የኮምቦልቻ ተወላጅ ሼህ ሰዒድ ዘንድ አጠናቀቁም የተፍሲር ትምህርት በኮምቦልቻው ሼህ ሰዒድ ዘንድ ጀምረው የለኦዳ የተሰኘ አካባቢ ሼህ ሙሳ ዘንድ አጠናቀዋል የተውሂድና ሐዲስ ትምህርቶችን የተለያዩ ዓሊሞች ዘንድ ተምረው ማስተማር ጀመሩ በእስላማዊ ዳዕዋና ተግባራት ላይ ለ80 ዓመታት ገደማ ቆይተዋል በዚህ ጊዜ በሺዎች የሚቆጠሩ ዓሊሞችን ያፈሩ ሲሆን በምዕራብና ምስራቅ ሐረርጌ በሐረሪ ክልልና ድሬዳዋ አብዛኛዎቹ ዓሊሞች የመስጂድ ኢማሞች የእርሳቸው ተማሪዎች ወይንም የተማሪዎቻቸው ተማሪዎች የነበሩ ናቸው ሼህ አደም ቶላ በራሳቸው የዒልም ማዕከል ወይም መጅልስ በሺዎች የሚቆጠሩ ተማሪዎች የነበሯቸው ሲሆን እስካምና ድረስ በርካቶችን አስመርቀዋል ከመደበኛ በተማሪዎች ባሻገር አርሶ አደር ዓሊሞችን አስተምረው ከ3 ዓመታት በፊት 1861 ሴቶችና 372 ወንዶችን በድምሩ 2233 የገበሬ ተማሪዎችን በሐረር በጨለንቆ አዳራሽ አስመርቀዋል ተማሪዎቹ በግብርና ስራ የሚተዳደሩ ገበሬዎች የሆኑ ስራቸውን እየሰሩ በቀን 1 ሰዓት ከጧቱ 2 ሰዓት ተኩል እስከ 3 ተኩል ብቻ ከ3 እስከ 6 ዓመታት በመቅራት ቂራአታቸውን ጨርሰው በሼኽነት የተመረቁ ነበሩ ሼህ አደም ቱላ በ1960ዎቹ የሙስሊሞች መሪ ድርጅት ለማቋቋም በሐረርጌ እንቅስቃሴ ሲያደርጉ ከነበሩት ዓሊሞች አንዱ የነበሩ ሲሆን በ1966 ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ወይም መጅልስን ለመመስረት በተደረገው ጥረትና ከመሰረቱት ዑለሞች መካከል አንዱ ነበሩ በሙስሊሞች የመብት ጉዳይ በድፍረት ይናገሩ ዓሊም ሲሆኑ በ2004 ጀምሮ በተደረገው የድምጻችን ይሰማ እንቅስቃሴ በግልጽ መንግስትን ሲተቹ የነበሩና ለታሳሪዎች ዱዓ ያደረጉ ነበር በመጋቢት 2010 ከእስር ቤት ስንፈታ እድሜያቸው 100 አልፎ እንኳን ከሐረር አዲስ አበባ እኔ ቤት ድረስ በአካል በመምጣት እንኳን አላህ አስፈታችሁ ብለው መርቀው ዱዓም አድርገውልን ነበር ይላል ጸሐፊው በሐረርጌ በሞላ የመሻይኮች ሼህ በሚል ማዕረግ ይታወቁ የነበረ ሲሆን ከዓመት በፊት የኦሮሚያ መጅልስ ወይም ሙፍቲ የሚል ማዕረግ ሰጥቷቸው ነበር እኚህን ታላቅ ዓሊምና ሙፍቲን ለመሸኘት ዛሬ በጧቱ በኢትዮጵያ አየር መንገድ የኢትዮጵያ እስልምና ጉዳዮች ምክትል ፕሬዝዳንት ሼህ አብዱል ከሪም በድረዲን የአዲስ አበባ መጅልስ ፕሬዝዳንት ሼህ ሱልጣን ሀጅ አማን ከተለያዩ የሀገሪቱ አካባቢ የመጡ ዓሊሞችና እንግዶች ድሬዳዋ ገባን የድሬዳዋ ከንቲባ አቶ ከድር ጁሃራ አቀባበል አደረጉልን ቁርስም ጋበዙን ቀጥሎም ከሐረርጌ ወረዳዎችና ድሬዳዋ ለቀብር የሚመጣው ህዝብ ብዛት መንገዱ ስለተጨናነቀ በፍጥነት እንድንደርስ በፖሊስ መኪኖች
ታጅቦን ወደ ሐረር አብረን አቀናን። ህዝቡ በኢማም አህመድ ስቴዲየም ከሱብሂ በፊት መግባት የጀመረ ሲሆን በጠዋቱ ሞልቶ ተጨናንቆ አብዛኛው ሰው በከተማው መንገዶች ላይ ተጨናንቆ ደረሰን። ከህዝብ መጨናነቅ የተነሳ ገሚሱ ህዝብ ቀድሞ ሰግዶ እየወጣ ነበር። እኛና እንደ አዲስ ስታዲየሙን የሞሉ ህዝብ በመጅልስ ምክትል ፕሬዝዳንት መሪነት ሰላቱል ጀናዛ ሰገድን። ከተለያዩ አካባቢ የመጡና አውሮፕላን አመልጧቸው የዘገዩት እነ ዶክተር ጄላን ከድር፣ ዶክተር ሼህ መሐመድ ሐሚዲን፣ ኡስታዝ ጋሊ አባቦር፣ የኦሮሚያ መጅልስ ፕሬዝዳንት ሼህ ጀማል ሙሳ፣ ሼህ አሊ ጅማ፣ ሼህ ሻፊ አብዱራህማን እና ሌሎች እንግዶች እንዲደርሱ ሲባል ቀብሩ በአስር ላይ እንዲሆነ በተወሰነው መሰረት ቀብሩ በአስር ሰላት ላይ ተፈጸመ። አላህ ጀነተል ፊርደውስን ይመንዳቸው። ከፊል እንግዶች ሐረር ሲያድሩ እኛም በአላህ ፍቃድ በሼህ አደም ቱላ ሽኝት ላይ ተሳትፈን በአላህ ፍቃድ አሁን ወደ አዲስ አበባ ተመለስን።